ያን አዲሱን ግንባታ ከሚገነቡ ማለት ነው። ይሄንን እኮ እንትን ማደስ ይሻል ነበር ፍርስራሹ። እንዴት አደራችሁ? ሰላም ነበር። እንዴት ነህ? አማን ነው? ደህና ነኝ መሰል። እግዚአብሔር ይመስገን። ስማ እንጂ ያንን ካቴድራል እንሰራለን ከማለት እኮ ዝም ብሎ ይሄንኑ እንደዚህ አበባ እያስመሰሉ ጥንታዊና ታሪካዊ ቦታውን ማቆየት ይሻል ነበር። ብር ምን አይ ምልህ እስኪ ባይሆን ለመረጃ ያክል ለያዝ እስኪ እየሰራህ ግንዳ ጠመሚት የምትባል እቺ ዛፍ ናት። ግንዳ ጠመሚቱ ምንድን እቺ ቤተክርስቲያን ስትሰራ ነው የዞረች? የወደቀ አላየሁትም። ቤተክርስቲያኑ ጋር እኔ ደግሞ የመሰለኝ ይሄኛው ሲገነባ አላሰራ ብላ ልትቆረጥ ስትል የዞረች ነበር የመሰለኝ። እና እያበሰበሰች ተብሎ ይወሰንና እንዲቆርጥ ይመጣ ሊቆርጥ ይመጣ እንደዚህ። አሪፍ ነው። ለማንኛውም እዚህ ያለው ንብ ጠፍቷል። እዚህ ዛፉ ላይ ያለው ንብ የት በሰዱ ላይ ያለው ንብ? ይሄ ደግሞ ማራም ይሄ ደግሞ የዚህኛው የፍርስራሹ ህንጻ እንትን መግቢያ ነበር ይባላል። ይሄ የሴቶች መግቢያ የዛች ማለት ነው። የዛ የትልቁ የዚህኛው አሁን ማሳየው የዚህኛው መግቢያ ነው። ይሄ ታሪካዊ ቦታ እኮ ነው። ይሄ ንቡ የት ነበር አለ ያ ይሄ በእንትን ሁነት ስታድር እየወጣ የሚበላ በእንትን ሁነት ስታድር በጥላ በምን ሁነት ስታድር ስገባ ንቡ ይበላል ይባላል። እና ያ ንብ ነው እዚህ የምታያቸው ዛፎች ላይ ወደ ያለ እሱ እዛ እንትኑ ላይ አለ እኮ ነው የሚለኝ እዚህ በሩ ላይ ከወንድ ጋር ተገናኝተው ሴቶች ሲገቡ እና የንቡ እየገባ እንትን አያስገባቸውም ይወራቸዋል ይባል ነበር። ያ ደግሞ ቅድስት ሥላሴ ነው። መቼም ታውቀዋለህ ብዬ ነው። አንተ ያምራል እኮ ግቢው እግዚአብሔር አያለ አዲስ ሙዚየም ቀኛዋል። ያዛታችን የምትመለከተው ደግሞ የተጻፈበት በአፈ ታሪክ ግራኝ አህመድ የወረወረው ድንጋይ እየተባለ ሲወራ የነበረው ዩዲት ጉዲት ናት አይደል? ያፈረሰችው ዩዲት ጉዲት ያፈራረሰችው ይሄ ለማፍረስ አይደለም። ይሄ ድንጋይ ሲወረወር እዛ ያረፈንታ አይደለም። ንቡ ይሆናል። እሱ ላይ ነው እንዳይበላ
ይኸው እሱ ዛፉ ላይ አይታይም ማለት አስበላህ ይጨምራል። ምኑን የሰራሁት ምኑን አውቀዋለሁ። ይህ ደግሞ የምትመለከተው አዲሱ ሙዚየም ነው እየተገነባ ያለው ያላለቀው። አሪፍ አድርገው ተሰሩ። እንዴት ይሄንኛውማ እንትንም አማራ አልማም ድጋፍ አድርጎበታል። ከኒዘርላንድ ነው ምናምን ያመጡት ቆርቆሮ ነው። ቆርቆሮ ነው ይሄ ግን ሲጀመር ግን ይሄን ያክል ዲዛይን ይኖረዋል ብዬ አላሰብኩም ነበር። ሲጀመር ልክ ስለነበር በዩቲዩብ ልለቅላቸው ነው። ይሄ ከስረኛ ያለው ግራውንድ አለው። እዚህ አንድ ክላስ አለ ውስጥ ሶስት ማለት ነው ከመሬቱ በዚህ ንግባን እንደዛ በዛን ነው ያስወጣን አይተዋል። እስኪው መጀመሪያ ይሄን ወደ ታይ ያለው ልቅረጽ። ወደ ስለፈ በለና ከሱ ለፍ መጀመሪያው ሀሎ እንደምን ናችሁ? ደህና ናችሁ? ሰላም ናችሁ? ይህ የምትመለከቱት ቦታ በኢትዮጵያ ውስጥ በሚገኘው በአማራ ክልል ከሚገኙ ታሪካዊ ቦታዎች ውስጥ በምስራቅ ጎጃም ዞን መርጦ ለማርያም ገዳም ነው እያሳየኋቸው ያለው። ሌሎችንም ቪዲዮዎች ለማግኘት ላይክ፣ ሼር እና ሰብስክራይብ እንዳይረሳ። ይህ ጤና ቲዩብ ነው።